አማራጮች ሁሉ ከመውሰድ መቆጠብ አለብን። ዝም ያለ ሲመስለን ሁሉም በር ለአማኝ በር አይደለም። ወንድማችን በረከት የዘመረውን ታስታውሳላችሁ? አንተ አለህበት ወይ አይደል? ከድረሴ ቀድሞ ነፍስን እንደዛ ማስተማር፣ እኔ ቤተሰቦች ነፍስን እንደዛ ማስለመድ እግዚአብሔር አለበት። ቀድሞበታል ወይ ነው እኮ ቀደም ብሎ አለህ ወይ? እየቀደምክ ከሆነ ችግር ኢትስ ኦኬ። መሸጥን አይቷል። የውሃ ጉድጓድ ውስጥ ደረቅ ጉድጓድ ውስጥ መግባትን አይቷል። መገፈፍን አይቷል። ራቁት መሆንን አይቷል። ባሪያ መሆንን አይቷል። ኢትስ ኦኬ። እግዚአብሔር ካለበት ችግር የለም። እግዚአብሔር የሌለበት ድል ግን ከኪሳራ በላይ ነው። እግዚአብሔር የሌለበት ጥጋብ ከጠኔ ይበልጣል። መብላት አይደለም፣ መጥገብ አይደለም። እግዚአብሔር የሌለበት መልበስ መራቆት ምን አለበት እናንተዬ? መራቆት። እግዚአብሔር እንዲህ ባለ መንፈስ ያግዘን። አይኖቻችን ይከፈቱ፣ አጥርተን የእግዚአብሔር የሆነውን ካልሆነው የምንለይበት ጸጋ ይብዛልን። እድል ሁሉ ለአማኝ እድል አይደለም ቤተሰቦቼ። እድል ሁሉ እድል አይደለም። በር ሁሉ በር አይደለም። ምርጫ ሁሉ ምርጫ አይደለም። መምረጥን ሰጥቶናል እግዚአብሔር። ሌላ አንቺ የማን እንደሆንሽ አውቃለሁ። ይሄ የኔ በር አይደለም። ሞቅ እንደዚህ ጥሩ ነው። ይሄ የኔ እድል አይደለም። ታገኘ ተብሎ ፍስ አይደረግም። የማን እንደሆንሽ አውቃለሁ። የኔን ድርሻ አውቀዋለሁ። ይሄ ጥሩ ነው። ቀጥሎ የተናገረውን ታስታውሳላችሁ? ጌታስ ይህንን ክፉ ነገር በእግዚአብሔር ፊት ለካ ዮሴፍ እየገባው ነው በማፊት እንዳለ። ከነዚህ ሁሉ መተዎች በኋላ፣ ከነዚህ ሁሉ መጣሎች በኋላ፣ ከነዚህ ሁሉ የጥላቻ ወጀቦች በኋላ ስቲል በእግዚአብሔር ፊት ነው። የምጠነቀቅለት አካል አለኝ። አንቺ ለባልሽ ታማኝ ላትሆኚ ትችያለሽ። አንቺ ለጌታሽ ታማኝ ላትሆኚ ትችያለሽ። አንቺ ለዚህ ቤት ታማኝ ላትሆኚ ትችያለሽ። እኔ ግን የምታመንለት አለኝ። እኔ ግን የምጠነቀቅለት አለኝ። በፊቱ የቆምኩት አለኝ። አዝማች አለኝ። የሚያስወጣኝ የሚያስገባኝ አለኝ። ልክ ነው። ባልተፈታ ህልም ላይ ነው ያለሁት። ልክ ነው። በጣም ግር በሚያሰኝ ህይወት መንገድ ላይ ያለሁ። ስቲል ግን እኔ አሁንም በእግዚአብሔር ፊት አምላኬ ፊት ክፉ አላረግም። ይሄ የኔ ስታንድ መቆሚያዬ ነው። ይሄ ሰፈሬ ነው። በእግዚአብሔር ፊት ይሄን ክፉ ነገር አላደርግም። እግዚአብሔር ዝም ያለ ሲመስል፣ እግዚአብሔር ቶሎ ቶሎ የሌለ ሲመስለን፣ ፈጣን አይደለም ስንል በእኛ ህይወት በጣም መሰረታዊ ነገሮች እነዚህ ነገሮች ናቸው። ምን አማራጮችን ሁሉ